ሰላም ሰላም ተማሪዎች እንደምን አላችሁ? እንደምን ሰነበታችሁ? ይህ ኤክሰለንስ ቲዩተር ሴንተር ነው። ዛሬ ይዤላችሁ የቀረቡት የዘጠነኛ ክፍል ማቴማቲክስ ነው። ቻፕተር 2 ነው። ሶስተኛ ሌሰናችን ነው ማለት ነው። ፕራይም ኤንድ ኮምፖዚት ነምበርስ የሚል ይሆናል። ዛሬ ስለ ፕራይም ነምበር እና ስለ ኮምፖዚት ነምበር የምናይ ይሆናል። እስከ መጨረሻው ድረስ እንድትከታተሉ በአክብሮት እጋብዛለሁኝ። ለቻናሌ አዲስ የሆናችሁ ቻናሌን ሳብስክራይብ አድርጉት። እንዲሁም ደግሞ ቪዲዮውን ከወደዳችሁት ላይክ አድርጉ። አስተያየት ሲኖራችሁ በኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ወደ ዛሬው ቶፒካችን እናልፋለን። እስከ መጨረሻው ድረስ እንድትከታተሉ እጋብዛችኋለሁ። መልካም ጊዜ ይሆንላችሁ። ኦኬ፣ የዛሬው ቶፒካችን ፕራይም ነምበርስ ኤንድ ኮምፖዚት ነምበርስ የሚል ይሆናል ማለት ነው። ስለዚህ ፕራይም ነምበሮች ምን አይነት ፕሮፐርቲ ያላቸው፣ ኮምፖዚት ነምበሮች ደግሞ በምን ይለያሉ የሚለውን በሰፊው እናያለን። In this section, you will confirm important facts about prime and composite numbers. The following activity will help you to refresh your ሜሞሪ ማለት ነው። ከአሁን በፊት ያው እንደተማራችሁ ታስታውሳላችሁ። ስለዚህ እነዚህ አክቲቪቲዎችን ሪፍሬሽ እንድናደርጋቸው እንድናስታውሳቸው ይረዱናል። አብረን እንስራቸው። ፊል ዘ ብላንክ ቱ ዘ ስቴትመንት ኮሬክት ዩዚንግ ነምበርስ 3 and 12 ሶ 3 እና 12ን በዚህም በመሙላት ምን ይሆናል ማለት ነው። ዳሽ ኢዝ ኤ ፋክተርስ ኦፍ ዳሽ ይላል ማለት ነው። ስለዚህ 3 ኢዝ ኤ ፋክተርስ ኦፍ 12 ማለት እንችላለን አይደል? ኦኬ፣ ብላንክ ኢዝ ዲቪዚብል ባይ ብላንክ ይላል ማለት ነው። ሶ 12 ኢዝ ዲቪዚብል ባይ 3 ማለት እንችላለን። እንዲሁም ደግሞ ብላንክ ኢዝ የመልቲፕልስ ኦፍ ብላንክ የሆነ 12 የማን ብዜት ነው? የሶስት ብዜት ነው ማለት እንዲህ አድርገን ስለ ዲቪዚቢሊቲ ማየት እንችላለን። ሁለተኛው ፎር ኢች ኦፍ ዘ ፎሎዊንግ ስቴትመንት ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ አዘርዋይዝ ኢፍ ዘ አንሰር ኢዝ ፎልስ ጊቭ ጀስቲፊኬሽን ዋይ ኢትስ ፎልስ። ስለዚህ ፎልስ ከሆነ ጀስቲፊኬሽን አስቀምጡ ነው የሚለው፣ ትሩ ከሆነ ደግሞ ትሩ ነው ማለት ነው። ኤ ዋን ኢዝ ኤ ፋክተርስ ኦፍ ኦል ነምበር ትሩ ነው። ኦኬ፣ ዜር ኢዝ ኖ ኢቨን ፕራይም ነምበር ፎልስ። ፎልስ ነው ቢኮዝ ዋት our justification is 2 is even but prime። ስለዚህ ሁለት አለች ኢቭን እና ፕራይም የሆነች ማለት ነው። እሺ፣ ሲ 23 is a prime number yes true ነው። እሺ፣ if number is a natural number it is either prime or composite ማለት ነው። ይሄ ትክክል ነው፣ ትሩ ነው የሚሆነው፣ ትሩ ነው የሚሆነው። either prime or composite number ነው የሚሆነው ማለት ነው። ግን ዋን ግን አለች። ዋን is neither prime okay nor composite። ይሄ ትሩ ነው የሚሆነው ማለት ነው። ትሩ ነው። እሺ፣ 351 is divisible by 3 ነው የሚለው በ3 ይካፈላል ነው። ይሄንን ትሩ ነው። ትሩ ነው። እንዴት እንደሚካፈል ግን ያው እናያለን። ኦኬ፣ 2 ስኩዌር ታይምስ 3 ታይምስ 7 is a prime factorization of 84 ይላል። እሺ፣ 4 ሲባዛ በ3 12 12 ሲባዛ በ7 12 በ7 84 ይሆናል ማለት ነው። ስለዚህ yes it's correct። ይሄም ትሩ ነው ማለት ነው። እሺ፣ 63 is a multiples of 21 ይላል። yes write the factors of the following number ይላል። ፋክተራቸውን የሰባትን ለምሳሌ ፋክተራቸው ማን ነው? 1 እና 7 ብቻ ነው። ኦኬ፣ 15 ደግሞ ቢሆን 1 ኦኬ 5 ኦኬ 3 አይ ሚን እንደገና እሺ 3 5 and 15 ይሆናል ማለት ነው። 3 5 15 እና 1 እነዚህ ፋክተሮች ናቸው ማለት ነው። እሺ፣ let's see prime and composite numbers።
natural number that has exactly two distinct factors, namely 1 and itself is called prime number። ስለዚህ ሁለት ዲስቲንክት ነምበር ብቻ ያለው ከሆነ አንድ ነምበር ሁለት ዲስቲንክት ፋክተር ብቻ ያለው ከሆነ ምን እየተባለ ይጠራል? ፕራይም ነምበር ይባላል ማለት ነው። ስለዚህ ፕራይም ነምበር ማለት ለራሱና ለአንድ ብቻ የሚካፈል ቁጥር ማለት ነው። ለሁለት አይካፈልም፣ ለሌሎች ቁጥሮች አይካፈልም ማለት ነው። ስለዚህ ለራሱና ለአንድ ብቻ የሚካፈል ከሆነ ያ ቁጥር ምን ይባላል? ፕራይም ነምበር እየተባለ ወይም ብቸኛ ቁጥር እየተባለ ይጠራል ማለት ነው። whereas a natural number that has more than two factors is called composite number ማለት ነው። ከራሱና ከአንድ ውጭ ቢያንስ አንድ እንኳን አካፋይ ካለው ወይም ፕራይም ፋክተር ካለው ምን እየተባለ ይጠራል? ኮምፖዚት እየተባለ ይጠራል ማለት ነው። ኮምፖዚት እየተባለ it is not prime meaning ኮምፖዚት ነምበር ማለት ምን ማለት ነው? ፕራይም ነምበር ያልሆነ እንደማለት ባጭሩ። ኮምፖዚት ሆኖ ፕራይም ሆኖ ኮምፖዚት ነምበር የለም ማለት ነው። find the prime numbers greater than 50 and less than 55 ከ50 የበለጡ እና ከ55 ያነሱ ፕራይም ነምበሮችን ዘርዝሩ ነው የሚለን ማለት ነው። ስለዚህ 53 ማለት እንችላለን፣ 53 ማለት እንችላለን። ስለዚህ ሌሎች ምን አይደሉም ማለት ነው? ፕራይም ነምበር አይደሉም ማለት ነው። ፕራይም ነምበር አይደሉም። መካፈል ይችላሉ ከአንድና ከዛ በላይ ለምሳሌ 50 ብናይ ለሁለት ይካፈላል፣ ለ10 ይካፈላል፣ ለ5 ይካፈላል። 51 ብናይ ደግሞ ይሄ ደግሞ ለ3 ይካፈላል። ይሄ ዲቪዚብል ባይ 3 ይሆናል ማለት ነው። እሺ 52 ብናይ ሲምፕሊ በሁለት ይካፈላል፣ እንዲሁም በሌሎቹ ማለት ነው በአራትም መካፈል ይችላል። እንደገና 53 ብለናል፣ 54 ይሄም በ3 ይካፈላል ማለት ነው። በ3 ይካፈላል። እሺ 55 በ5 እና በ10 ይካፈላል። ስለዚህ እንደዚህ ስለሆነ ከ53 ውጭ ያሉት ምን አይደሉም ማለት ነው? ፕራይም ነምበር አይደሉም፣ ኮምፖዚት ነምበር ናቸው ማለት ነው። ኦኬ ኤክሰርሳይዝ 2.3 is 21 a prime number or composite number? composite number because it አንድና 21 ብቻ አይደለም 21 የሚያካፍሉ 7 እና 3 ያካፍሉናል። አንድና 21 ብቻ የሚያካፍሉት ቢሆንም ፕራይም ነምበር እንለዋለን ማለት ነው። ነገር ግን 7 እና 3 ያካፍሉታል ማለት ነው። ሁለተኛው ራይት ትሩ if the statement is correct, false if otherwise ማለት ነው። ስለዚህ ፎልስ ከሆነ ፎልስ በሉ፣ ኮሬክት ካልሆነ ደግሞ ፎልስ በሉ፣ ኮሬክት ከሆነ ደግሞ ትሩ በሉ ማለት ነው። there are 7 prime numbers between 1 and 20 በአንድና በ20 መካከል 7 ፕራይም ነምበሮች አሉ ይላል። እንቁጠራቸው። ስለዚህ 2 3 5 7 11 13 17 19 ማለት ነው። 1 2 3 4 5 6 7 8 ናቸው ማለት ነው። 8 ናቸው። ስለዚህ ስንት አይደሉም ማለት ነው? 7 ብቻ አይደሉም ማለት ነው። አንድ ተጨማሪ አለ። donc ያው ቢ 4 6 15 እና 21 are composite numbers ጥሩ ናቸው። ሲ the smallest composite number is 2 ነው፣ false ነው። እሺ ዲ 101 is a prime number nearest to 100 ይላል። true ነው። no prime number greater than 5 end with 5 5 የሚጨርስ ከ5 በላይ የሆነ ምን የለም? ፕራይም ነምበር የለም ነው። yes ለምን በ5 የሚጨርስ ከሆነ ለ5 ይካፈላል ማለት ነው። ስለዚህ ኮምፖዚት ነምበር ነው የሚሆነው ማለት ነው። ኮምፖዚት ነምበር ነው የሚሆነው። እሺ ሶስተኛው is
28 is a composite number? If so, list all of these factors ይላል። በዚህ እነዚህ ፋክተሮችን ማድረግ አለብን ሊስት ማድረግ አለብን 28 ማለት ነው። Can we generalize that if number is odd then it's prime? Why? ሞስትሊ ከሁለት ውጭ ሁሉም ፕራይም ነምበሮች ምንድን ናቸው? ኦድ ናቸው ማለት ነው። ኦድ ናቸው ማለት ነው። ስለዚህ እዚህ ጋር ግን ያው የተለየ ፕሮፐርቲ ነው የሚጠይቀው ማለት ነው። ስለዚህ ያለው ፕሮፐርቲ ኦኬ ብለዋል። እሺ Can we generalize that if a number is odd then it's prime number? Why ይላል። አብዛኛውን ፕራይም ነምበሮች ኦድ ነምበር ናቸው። ሁሉም ኦድ ነምበሮች ግን አይደሉም ፕራይም ነምበር አይደሉም ማለት ነው። ግልባጩ ነው ግን ኦድ ነምበር ከሆነ ፕራይም ነምበር ነው ማለት አይቻልም ማለት ነው። ስለዚህ ኢትስ ፎልስ ነው። which of the following is true about composite number ይላል። ስለዚህ ትሩ የሆነው ስለ ኮምፖዚት ነምበር ማን ነው ነው? they have three pairs of factors. እሺ ሁለተኛው they are always prime numbers. see they do not have factors. አራተኛው they have more than two factors ይላል ማለት ነው። ስለዚህ ትክክል የሆነው ዲ ነው ማለት ነው። ዲ ነው ትክክል የሆነው ኮምፖዚት ነምበር ከሁለት በላይ ፋክተሮች አሉት ማለት ነው። ኖት ዋን ኢዝ ናይዘር ፕራይም ኖር ኮምፖዚት ማለት ነው። ናይዘር ፕራይም ኖር ኮምፖዚት። ኦኬ ቱ ኢዝ ዘ ኦንሊ ኢቭን ፕራይም። ሁለት ምንድን ነው? ብቸኛው ኢቭን ነምበር ሆኖ ፕራይም የሆነ ቁጥር ማለት ነው ማለት ነው። ፋክተርስ ኦፍ ነምበርስ አር ኦልዌይስ ሌስ ዛን ኦር ኢኳል ቱ ዘ ነምበር። ፋክተርስ ኦፍ ኤ ነምበር አር ኦልዌይስ ሌስ ዛን ኦር ኢኳል ቱ ኤ ነምበር ማለት ነው። ስለዚህ ፋክተሮች ከቁጥሩ ያነሱ ወይም እኩል የሆኑ ናቸው ማለት ነው። እነዚህ እንደ ኖት እንወስዳቸዋለን ማለት ነው። ከዚህ ቀጥሎ የምናየው ዲቪዚቢሊቲ ቴስት ይሆናል ማለት ነው። ዲቪዚቢሊቲ ቴስት ኢን ፕሪቪየስ ሌሰን ዩ ፕራክቲስ ሃው ቱ ጌት ኮሸንት ኤንድ ሪማይንደር ዌል ዩ ዲቫይድ ፖዚቲቭ ኢንቲጀር ባይ አናዘር ፖዚቲቭ ኢንቲጀር። ስለዚህ ፖዚቲቭ ኢንቲጀር ስናካፍል ስለ ኮሸንት እና ሪማይንደር ባለፈው በዩክሊድስ ሌማ ላይ አይተነዋል ማለት ነው። አሁን ደግሞ ከዛ የቀጠለው እናያለን ማለት ነው። እሺ activity 2.4 check whether the first integer is divisible by the second or without using division algorithm ይላል። እዚህ 2584 ለሁለት ይካፈላል አይካፈልም ነው። ይካፈላል። ለምን? 4 ለ2 ስለምትካፈል ይሄ ቁጥር ሙሉ ለሁለት ይካፈላል ማለት ነው። ቢ ደግሞ 765 ለ9 ይካፈላል አይካፈልም ነው የሚለው። ይካፈላል። እሺ ሲ ደግሞ 6388 5 ለ6 ይካፈላል ወይ ነው። ይሄኛው አይካፈልም። እሺ ዲ 7964 ለ4 ይካፈላል ወይ ነው። የስ ይካፈላል። እሺ ይህ ደግሞ 65475 ለ5 ይካፈላል ነው። ይካፈላል ማለት ነው። እናልፋለን ማለት ነው። ስለዚህ የማይካፈለው ማለት ነው አንድ ነገር ብቻ ነች። አንዷ ነገር ብቻ ነች ማለት ነው። ኤሲ ብቻ ነው የማይካፈለው። እሺ ዲቪዚቢሊቲ ቴስት it is an easy way to check whether the given number is divisible by 2, 3, 4, 5, 6, 8 and 9 without actual performing the division process ማለት ነው። ስለዚህ ዲቪዥን ፕሮሰስን ሳንከተል ወይም ካልኩሌት ሳናደርግ እንዲሁ ዲቪዚቢሊቲ ቴስት በመጠቀም ይሄ ቁጥር ለዚህ ተካፋይ ነው፣ ይሄ ቁጥር ደግሞ ለዚህ ተካፋይ አይደለም ብለን መምራት የምንችልበት ቴክኒክ ነው ማለት ነው።
እሺ a number is divisible by 2 if unit digit is divisible by 2 ስለዚህ የመጀመሪያው ዩኒት ዲጂት የሚባለው ወይም የአንድ ቤት የሚባለው 2348 ሁለት ከሆነ እቺ የመጀመሪያ ዲጂት ለሁለት ከተካፈለች ዘኢንታየር ዲጂት ለማን ይካፈላል ማለት ነው? ለሁለት ይካፈላል ማለት ነው። ይህን ምንድነው ማፕ የሚያደርግልን 2348 ሁለት ለማን ይካፈላል? ለሁለት ይካፈላል ማለት ነው። ለሁለት ይካፈላል ማለት ነው። እሺ 3 if the sum of its digit is divisible by 3 ማለት ነው። ስለዚህ ዲጂቶች ደግሞ ተደምረው ለሶስት የሚካፈል ከሆነ ያ ቁጥር ለማን ይካፈላል ማለት ነው? ለሶስት ይካፈላል ማለት ነው። ለምሳሌ 2348 ሁለት እንግዲህ ቅድም ኤግዛምፕል ሰጥቼ ነበር። ስለዚህ ምንድነው የምናደርገው? ድምራቸው እናያለን። 2 ሲደመር 3 ሲደመር 4 ሲደመር 8 ሲደመር 2 እናደርጋለን ማለት ነው። ስለዚህ 2 ሲደመር 4 5 ይሆናል። ሲደመር 4 ሲደመር 8 12 ይሆናል ማለት ነው። ሲደመር 2 ይሆናል ማለት ነው። እሺ አራተኛው if the number formed by its last two digits is divisible by 4 okay አምስተኛው 5 if the unit digit is divisible by either እሺ a number is divisible by 2 ከሆነ የመጀመሪያው ዩኒቱ ሁለት መሆን አለበት ወይም ለሁለት መካፈል አለበት ማለት ነው። እሺ ለሶስት ከሆነ እያንዳንዳቸው ዲጂታቸው ተደምረው ድምሩ ለማን መካፈል አለበት? ለሶስት መካፈል አለበት። ለአራት ደግሞ ተካፋይ ነው የምንለው ምን ሲሆን ነው? ቁጥሩ የመጨረሻ ሁለቱ ቁጥሮች ለማን መካፈል አለባቸው? ለአራት መካፈል አለባቸው። እሺ ለአምስት ተካፋይ ነው የምንለው ደግሞ የመጨረሻ ዲጂቱ ወይም ዩኒት ዲጂቱ 0 ወይም 5 ሲሆን ነው ማለት ነው። እሺ ለስድስት ደግሞ ተካፋይ ነው የምንለው if it's divisible by 2 and 3 ነው ማለት ነው። ለሁለት ወይም ለሶስት የሚካፈል ከሆነ ለሁለት እና ለሶስት የሚካፈል ከሆነ ማለት ይቻላል ያ ቁጥር ለስድስት ተካፋይ ነው ብለን ማየት ይቻላል ማለት ነው። ሌላው ለስምንታው if the number is formed by its last three digit is divisible by 8 ማለት ነው። ስለዚህ የመጨረሻ ሶስት ዲጂቶች ለስምንት የሚካፈሉ ከሆነ አጠቃላይ ቁጥሩ ለስምንት ይካፈላል ማለት ነው። ዘጠነኛው ልክ እንደ ሶስተኛው ዲጂታቸው ተደምሮ ምን መሆን አለበት? መፍጠን አለበት። ዲጂታቸው ተደምሮ ለዘጠኝ መካፈል አለበት ማለት ነው። ለአስረኛው ደግሞ መጨረሻ ወይም የአንድ ቤቱ 0 ብቻ መሆን አለበት ማለት ነው። እሺ በጣም አሪፍ ኤክሰርሳይዞችን እንስራ። ኤክሰርሳይዝ 2.4 እንስራ። Using the divisibility test, check whether the following number is divisible by 2, 3, 4, 5, 6, 8 and 8, 9 and 10 ማለት ነው። እነዚህን እንሰራለን። እሺ ለምሳሌ ኤ 384 ለሁለት ይካፈላል። ለምን? የመጀመሪያ የአንድ ቤቱ 4 ለማን ስለሚካፈል? ለሁለት ስለሚካፈል። እሺ ዲቪዚብል ባይ 2 እሺ ለሶስት ደግሞ 3 ሲደመር 8 11 11 ሲደመር 4 15 15 ለሶስት መካፈል ይችላል። የስ ኦኬ ባይ 3 ኦልሶ እሺ ለአራት 84 እቺ የመጨረሻ ሁለቱን ወስደን ለአራት የሚካፈል ከሆነ አጠቃላይ 384 ለአራት ይካፈላል ማለት ነው። ስለዚህ 84 ለአራት ይካፈላል። የስ ስንት ጊዜ? 21 ጊዜ ማለት ነው። 21 ጊዜ ማለት አንድ ጊዜ የስ
ባይ 4 ለ4 ይካፈላል ማለት ነው። እሺ በ5 አይካፈልም። ለምን? የመጨረሻው ዲጂት ምን አይደለም 0 ወይም 5 አይደለም ማለት ነው። እሺ በ6 ለ2 እና ለ3 ነው የሚካፈል፣ ለ6 ይካፈላል ማለት ነው። በ7 አላለም አልፎታል። በ8 የሶስቱ ለ8 መካፈል አለባቸው ማለት ነው። ስለዚህ 38 ለ8 ስንት ጊዜ ይሆናል? 4 ጊዜ 32። ስለዚህ 6 አለ 64 ለ8 8 ጊዜ ማለት ነው 48 ጊዜ። ስለዚህ ይካፈላል ማለት ነው። ባይ ዋት 8 በ8 ይካፈላል ማለት ነው። እሺ ሌላው ይህም አይካፈልም። ለምን? 3 ሲደመር 8 11 ነው። 11 ሲደመር 4 15 ነው። ስለዚህ 15 ደግሞ ለ9 ተካፋይ ስላልሆነ ለ9 ተካፋይ አይደለም ማለት ነው። በ10 ደግሞ 0 መጨረሻ ስላልሆነ አይካፈልም ማለት ነው። እንዲህ እያደረግን መስራት እንችላለን። የሲንም እንደገና ቢንም ይህንም እያልን መስራት እንችላለን። ለዛሬው እዚህ ጋር ይበቃናል። እስከዚህ ሰዓት ስለተከታተላችሁኝ እጅግ አድርጌ አመሰግናችኋለሁ። በሚቀጥለው ኤክሰርሳይዝ 2.4 ጀምረን እና ሌሎችንም ቶፒኮች እናያለን ማለት ነው። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ቻው ባይ ባይ። ሰላም ደሩ። ሰላም